ግንባታ ተጠናቆ ካርታውን ሲረከቡ ብቻ ክፍያ የሚፈጸምበት ፕሮጀክት ይፋ ተደረገ። በዚህ አዲስ ፕሮጀክት ቤት ፈላጊዎች ቤቱ ተጠናቆ ካርታ ሲረከቡ ብቻ ገንዘቡን ለቤት ገቢው የሚያስተላልፉ ሲሆን በግል የባንክ የሂሳብ ቁጥራቸው በቆጠቡት ገንዘብ የሚፈልጉት አይነት ቤት ተሰርቶላቸው የሚረከቡበት እንደሆነም ተገልጿል። በሌላው ዓለም የሪል ስቴት ዘርፍ በስፋት ስራ ላይ የዋለ አሰራር እንደሆነና በኢትዮጵያ ግን እስካሁን ያልተተገበረ አሰራር ተግባራዊ ማድረጉን የገለጸው በሪል ስቴትና የህንጻ ግንባታ ፕሮጀክት ስራዎች ላይ የተሰማራው ኮምፓስ ፕሮፐርቲስ ነው። ተቋሙ ተግባራዊ በሚደረገው በዚህ የቤት ግንባታ ፕሮጀክት በግለሰቡ አካውንት የሚቀመጥ እንጂ ወደ ኮምፓስም ሆነ ወደ ጎህ አካውንት የሚገባ ምንም አይነት ገንዘብ አይኖርም ሲሉ የጎህ ቤቶች ዋና ስራ አስፈጻሚ አቶ ግሩም ጸጋይ ለጣቢያችን ተናግረዋል። የኛ ኃላፊነት ምንድነው? እነሱ በሚነግሩን መሰረት ገሌ የኛ ቤት ገዢ ነው ሲሉን ሂሳብ እንከፍታለን፣ ገንዘብ እንሰበስባለን። በሰበሰብነው ገንዘብ ላይ ወለድ እንከፍላለን። ከዛ ባሻገር በመጨረሻ ቤቱን ለረከብ ቀርብ ያለው ዋቴቨር በዚህ ስምምነት አለን ብሎ ተስማምተው መጥተው ለቤት አልሚው የናል ገንዘብ ይከፈልልን ሲሉ እንከፍላለን። ወደ ማቋረጥ ተስማምተው ከመጡም ኦኬ ቤት ገዢው ተቋርጧል፣ ስለዚህ ገንዘቡ ይመለስልኝ ሲል ለቤት ገዢው ገንዘቡን እንመልሳለን። መመለስ ስንመልስ ከነ በተቀመጠበት ጊዜ ሁሉ ከቆጠረው ወለድ ጋር አብረን እንመልሳለን። ቤት መግዛት የሚፈልግ ግለሰብ በቅድሚያ 500,000 ብር ተቀማጭ በማስገባትና በሚፈልገው የቤት ካሬ መሰረት በየወሩ በራሱ ስም በጎህ ቤቶች ባንክ ደብተር ከፍቶ መቆጠብ የሚጠበቅበት ሲሆን ለቁጠባው 15% ወለድ እንዲታሰብለትም ነው የተገለጸው። ከሪል ስቴት ጋር ተያይዞ በተደጋጋሚ የሚሰማውን ቅሬታና ችግር በእጅጉ ይቀርፈዋል የሚል እምነት የተጣለበት እንደሆነ የገለጹት ኮምፓስ ፕሮፐርቲስ ማርኬቲንግ ማናጀር ሳሙኤል ዋጋይ ናቸው። 5% የሚሆነውን የቤቱን ዋጋ መቆጠብ መቻል አለበት። ያንን በሚቆጠብበት ሰዓት ስቲል 15% ወለድ ይስተካከልለታል። በመቀጠል ደግሞ በየወሩ ደግሞ የሚከፈል ክፍያም ይከፍላል። በየወሩ ለባንኩ የሚከፍለው አከፋፈሎች ይኖራሉ፣ እነሱን ይከፍላል። አቴኒ ታይም ደግሞ ገንዘብ ሊያወጣ ቢል ማውጣት ይችላል። ምክንያቱም ወደ ኮምፓስ አካውንት ሳይሆን የገባው ወደ ጎህ አካውንት ነው የገባው። 25%ን ከሞሉ በኋላ ምንም አይነት የዋጋ ጭማሪ ወይም ፕራይስ ኤስካሌሽን ያገኛቸው በተዋውሉበት ብር ነው ቤቱን የሚረከቡት ማለት ነው። ቤት ፈላጊው ካርታ ሲረከብ ብቻ ገንዘቡን ከራሱ የቁጠባ ሂሳብ ወደ ቤት ገቢው የሚያስተላልፍ ሲሆን ግለሰቡ የቆጠበውን ገንዘብ ማውጣት ከፈለገም ለባንኩ ቀድሞ በማሳወቅ ማውጣት እንዲችል አሰራር ተቀምጧል። በተጨማሪም ለዚህ አገልግሎት ምንም አይነት የአገልግሎት ክፍያ አይጠይቅም የተባለ ሲሆን 15% ወለድ ባንኩ እንደሚያመቻች ተሰምቷል። ዘገባው የባልደረባችን ኤልዳና ታደሰ ነው። ኢትዮጵያ ለመጀመሪያ ጊዜ መስከረም 29 ምርቶቿን ከቀረጥ ነፃ ወደ አፍሪካ ሀገራት መላክ እንደምትጀምር ተገለጸ። ኢትዮጵያ የፊታችን ሐሙስ መስከረም 29 ቀን 2018 ዓ.ም ለመጀመሪያ ጊዜ ምርቶቿን ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት በአየርና በየብስ መላክ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የኢፌድሪ ንግድና ቀጠናዊ ትስስር ሚኒስቴር ይህን የገለጸው የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት መሰረተ ግብይት ማስጀመሪያ ፕሮግራምን አስመልክቶ በዛሬው ዕለት መስከረም 27 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ነው። በዚህ ወቅት ንግግር ያደረጉት የሚኒስቴሩ ሚኒስትር ዴኤታ ወይዘሮ ያስሚን ወሃብ ራቢ ኢትዮጵያ የፊታችን ሐሙስ መስከረም 29 ቀን 2018 ዓ.ም